ለ20 ምናምን ዓመታት ያህል በአንድ ሾፌር እየተጋለበች አሁንም ያግልቢያ ስሙንና መልኩን ቀይሮ እንደቀጠለ የቱ ጋር ነች ሳይክሏ? ሾፌሩ የት ነኝ ትላለህ? ተሳፋሪዎቹ ከደረስንበት ይልቅ የተነሳንበት ይሻለናል። እንደውም አሁን ያለንበት ቦታ እጅጉን ወበቅ ነው። ለጉሮሯችን መልካም ውሃ ለሰውነታችንም እህል በደረስንበት የለም። መንገዳችንን አናውቀውም፣ እየሄድን ነው ትሉናላችሁ እንጂ እኛን የሚሰማን የቆምን ያህል ነው። ለዚህ በዚህ መሆን መልካም ስላልሆነ ወደ ተነሳንበት መልሱን ይላሉ ተሳፋሪዎቹ። ከደረስን ከበረሃው ከወጣን ለምለሙ ስለምን በደረስንበት ስፍራ አልታየም? ጀርባችን ስለምን ወበቀን? በዋርካ ስር አሳርፋችሁን ከሆነ ግንባርና ጀርባችንን ስለምን አላበን? እኛ እኮ ከንዳዱ የተነሳ ደክሞናል። እህል ከማጣታችን የተነሳ እኮ ጠውልገናል። የደረስንበት ስፍራ የሰጠን መልክና እናንተ የምትሉን ውበታችን ለየቅል ነው። እኛ የትም አልደረስንም። ኢትዮጵያ የሚሾፍራት ሰው ወይ መንገድ ስለጠፋው አለያም መንዳት ስላቃተው ብቻ ከሁለት በአንዱ ወይም በሁለቱ በሆነ ምክንያት ወደ ጎን አሸለበች። ህዝቡ አለ መንግስት ብሶታችንን ሰማ፣ እንባን ከዓይናችን ጠረገ፣ ተገፍተን ነበር። አንዳንድ የአዲስ አበባ ነዋሪዎች ደስታቸውን በገለጹ ማግስት የእናቶች አረፋ መሰል ነጠላ ማደፍ ጀመረ። ድህነታቸው ለሳሙና መግዣ እድል አልሰጣቸውምና ወደ ታላቁ ተስፋቸው እንዲህ ሲሉ አቀኑ። ምነው መድኃኔ ዓለም፣ ምነው ኪዳነ ምሕረት፣ ኧረ በቃ ጤና ይስጥልን። ሀብል ተረክቤት ፔዳል ዲሞክራሲ በገጣሚ ኤፍሬም ስዩም። ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልን ሁሉ በማመስገን አብራችሁን ቆዩ። ልጅነታችን ከለገሰችን የጨዋታ አይነቶች ብስክሌት መንዳት አንደኛው ነው። ከ10 ከ15 ዓመት በፊት ስቴዲየም ዙሪያ በብዛት ይታይ የነበረው ድራፍት ቤት ሳይሆን ብስክሌትና ጆተኒ ነበር። ብስክሌት የአንዲት ሀገርና የሥርዓቷ ተምሳሌት መሆን የሚችል ቁስ ነው። ብስክሌት ከዚያ ወደዚያ ከዚያ ወደዚህ ከግራ ወደ ቀኝ ከቀኝ ወደ ግራ የምንልበት ሚዛናዊ ተደርጎ ካልተጋለበ ከባድ አደጋን ሊያስከትል የሚችል ጋላቢውን እስከ ሞት ሊያደርሰው የሚችል ዕቃ ነው። ብስክሌት ጋላቢ አእምሮውንና እግሩን አይኑንና መንገዱን ማጋባት ተቀዳሚውና የችሎታው መመዘኛ ነው። እግሮቹን ከረገጠው ፔዳል ላይ ለቅጽበት ያንሸራተተ ብስክሌት ጋላቢ እጣፈንታው በገዛ ስህተቱ የገዛ አካሉን ለአደጋ ማጋለጥ ነው። ብስክሌትን የመንዳት ታላቁ ጥበብ ሚዛንን ከመጠበቅ የፔዳል ምትን ካለማቋረጥ ላይ ነው ካሰቡት እስኪደርሱ። ከተሽከርካሪዎች ሁሉ ከባድ ብስክሌት የመጋለብ ጥበብ ነው። ከዘመናዊው የተሽከርካሪዎች ጥበብ ወደ ሰማያት የሚነጠቀውን ትተን መሬት የቆነጠጡትን ብናነሳ በአራት እግር ወይም ጎማ መሽከርከር የሚችሉ ሚዛን መጠበቅ የሚል ጭንቀትን ያለፉ ያላንዳች ግራ መጋባት ተንሳፈው የሚያልፉትን የምዕራባውያንን የአገዛዝ ስልት የዲሞክራሲ ስልት ተምሳሌት የሆኑትን አውቶሞቢሎች ማንሳት እንችላለን። ይህ የአውቶሞቢል ሽክርክሮሽም የሚል ስያሜ ሰጥተው ለኛና ለአህጉራችን ተምሳሌትነት ግን የተነሳንበትን የብስክሌት ግልቢያ ራሷን ብስክሌቷንና ጋላቢዋን ተንተርሰን እንቀጥላለን። አንድ ብስክሌትን እንደ ሀገር እንውሰዳት፣ ጋላቢዋን ደግሞ እንደ መሪ ወይም እንደ ንጉስ፣ የብስክሌቷን መሪ ደግሞ ያቺ ሀገር የምትተዳደርበት ህገ መንግስት፣ በግራና በቀኝ ያሉትን ፔዳሎች እንደ ገበሬና እንደ ነጋዴ፣ እንደ ተማረ ኃይልና እንደ ገበሬ፣ እንደ ተቃዋሚ ፓርቲና እንደ መንግስት ሐሳብ፣ እንደ ህዝብና እንደ መንግስት፣ እንደ ዲሞክራሲ ፈላጊ ህዝብና እንደ ፈላጭ ቆራጭ ዲክታተር መንግስት። ፔዳል ዲሞክራሲ። ዲሞክራሲ የብዙሃን አምባገነንነት ናት። ዲሞክራሲ is a dictatorship of majority እንዲሉ ሊቃውንት። ብዙሃኑ መንግስት ይሆነኛል
ይሆናችኋል ባለው መንገድ የፈለጉትን መርጠው በፈለጉትና ባመረጡት መስተዳደር ሲችሉ ብዙሃኑ የመረጡት ተሹሞ ህዝቡን ማጋፈር ወይም ማስተዳደር ሲጀምር ያ የብዙሃን አምባገነንነት ይባላል። ጤናማው መንፈስ እንግዲህ ይህ ብዙዎቹ የሚያምኑበት የዲሞክራሲ መንገድ ነው። ፔዳል ዲሞክራሲ ግን ምንድነው? ፔዳል ዲሞክራሲ ይህ በህዝቦች የተመረጠው መንግስት ሀገር በምትባል ብስክሌት ላይ ሲፈናጠጥ በጊዜው ያለው ገዢ ሳይክሏን እንዴት እየጋለባት ነው ወይም እንዴት መጋለብ አለበት የሚል ምላሽ አልባ ጥያቄን ወይም የግል የዚህን ጽሑፍ አቅራቢ እይታ የያዘች ሐሳብ ነች። ብስክሌትን ለመጋለብ በግራና በቀኝ የተቀመጡት መዘውሮች ወይም ፔዳሎች በየተራ መረጋገጥ እንዳለባቸው ሁሉ በአንዲት ሀገር ላይ ያለ መንግስትም በግራና በቀኝ ያሉትን ሁለት ተቃራኒ ኃይላት በስልትና በብልሃት በጥበብና በሚዛናዊነት ማዘዋወር ወይም ማስተዳደር አለበት እንደማለት። ለምሳሌ ለኢትዮጵያ ጥቂት የተማረ ኃይልና ቁጥር አልባ ገበሬ አለ። ነገር ግን እኚህ ሁለቱም ክፍሎች ለመንግስት እውነተኛ ፈገግታ ያላቸው አይመስለኝም። ምናልባትም ገበሬው ማዳበሪያውን ብሎ እንደ ምዕራባውያን ሴቶች በውሸት ፈገግታ ጥርሱን ካላገጠጠ በቀር ፈገግታም አይመስለኝም። የተማረው ክፍል ደግሞ በግሉ አመክንዮ መንግስት ከህዝቦች ለምን ፈገግታ ተለየኝ ወይም ይሁንታ ብሎ ካሰበ ሳይክሏ በትክክል እየተነዳች አይደለም። ግራና ቀኝ ትዘማለች። ሚዛኗን የጠበቀ አሽከርካሪ አጥታለች። መሪውን ይዞ መጋለብ ለብቻው ጎበዝ ጋላቢ አያሰኝም። የሚሄድበትን ብስክሌቷን የምትሽከረከርበትን መንገድ የማያውቅ ጋላቢ እሱ ለራሱም ለብስክሌቷም ጤንነት አደጋ ነው። ከሆኑ ወራቶች በፊት የኢትዮጵያ መንግስት የኢትዮጵያን ነጋዴዎች ሰብስቦ ህዝቡ ስለተበደለ የዋጋ ቅናሽ እንዲደረግ አሳሰበ። አዋጅ አወጣ። ጤፉ፣ ስኳሩ፣ ዘይቱ፣ ቢራው ተቀነሱ። እዚህ ጋር ሹፌሩ ተሳሳተ። ምናልባት ሳይክሏን እሱ እየነዳስ ስለሆነ ጎማዋ ሳስቶበት ሊቀይር ፈልጎ ይሆናል። ነገር ግን ብስክሌቷን ሲጋልብ አጋደለች፣ ተኛች፣ ወደ ጎን አዘነበለች። ብስክሌት ከተነሳ በኋላ ቀጥ ብሎ መሽከርከር ፊቱን ብቻ እየተመለከተ መታጠፊያ መንገዶች ካጋጠሙት እንኳ ተረጋግቶ በትንሽ መጠን ወደ ጎን አጋድሎ ከታጠፈ በኋላም በፍጥነት ተቃንቶ መጓዝ አለበት እንጂ ወደ አንድ ጎን ያዘነበለ ብስክሌት ፍጻሜው ወይም መውደቅ ወይም እያዘነበሉ መጓዝ ብቻ ይሆናል። እጣው አብሶ በፍጥነት እየሄደ ከሆነ በፍጥነት በማደግ ላይ ካሉ ከሆኑት ሀገራት አንዷ የምትባለዋ ኢትዮጵያ የሚሾፍራት ሰው ወይ መንገድ ስለጠፋው አለያም መንዳት ስላቃተው ብቻ ከሁለት በአንዱ ወይም በሁለቱ በሆነ ምክንያት ወደ ጎን አሸለበች። ነጋዴው አኮረፈ። በነጋዴውና በህዝቡ መካከል ክፍተት ተፈጠረ። በእውነትም ህዝቡ ተዘርፎ ነበር። በመንግስት ጫና ምክንያት ነጋዴው ከመጠን ባለፈ ህዝቡን ተጭኖት ነበር። ህዝቡ አለ መንግስት ብሶታችንን ሰማ፣ እንባን ከዓይናችን ጠረገ፣ ተገፍተን ነበር፣ በ300 ብር 7 ልጆች እናሳድግ ነበር፣ ደሞ በጤፍ በዘይቱ በስኳሩ እንደዚሁ ቢወስንልን አለ። ህዝቡ ደስታውን ምኞቱን ገለጸ። ብስክሌቷ ብዙ መጓዝ አልቻለችም። በሳይክል ግልቢያ ህግ ወደ ጎን አዘምሞ ብዙ መጓዝ አይቻልምና ሚዛንን ያልጠበቀ አካሄድ ፍጻሜው ወይ ሞት ወይ ውድቀት ነው። ስለዚህ ወደ ቀኝ ተኝታ የነበረችው ብስክሌት ወደ ግራ ማስተኛት መፍትሄ ሆነ። አንዳንድ የአዲስ አበባ ነዋሪዎች ደስታቸውን በገለጹ ማግስት ማጀታቸው በዱቄት እየተሞላ የነበሩ እማወራዎች ፈገግ ባሉ ሳምንት ነጠላቸው አረፋ መምሰል ሲጀምር ትናንትና የጀመሩት ሳቅ ድምፁ ሳይጠፋ ክብሩ በጎረቤት ሀገሮች እንጂ በማጀቱ የሌለ ይህ ህዝብ ተናቀ። ደግሞ ለዚህ ህዝብ ተባለ። መንግስት ነጋዴዎችን ሰበሰበና እንዲህ አለ፣ እንደ ቀድሞ ተጓዙ። በመሰለኝ የሚገዛ ያለ ጥናት የሚነዳ መንገዱን ለማያውቅ አይኑን በተጋረደ ሹፌር የሚጓዝ ተሳፋሪ ተደረገ። ህዝቡ የእናቶች አረፋ መሰል ነጠላ ማደፍ ጀመረ። ድህነታቸው ለሳሙና መግዣ እድል አልሰጣቸውምና ፈገግታቸው ገና በማለዳ እንደሚዘንብ ዝናባም ማለት ሆነ። ዘይታቸው ከማሰሮቻቸው አልፎ ለፊታቸው መትረፍ አልቻለምና ወደ ታላቁ ተስፋቸው እንዲህ ሲሉ አቀኑ። ምነው መድኃኔዓለም፣ ምነው ኪዳነ ምህረት፣ ኧረ በቃ። የእነዚህ እናቶች ገዥም ልጆቻቸው ግን እንዲህ አሉ፣ ይሄ ህዝብ እኮ ተኝቷል። ራሳቸው ለፈጠሩት መፍትሄ እናቶቻቸውንና አባቶቻቸውን እህቶቻቸውን የሚዘልፉ ከንቶች ይሄ ህዝብ
አሉ ለዓለም ቢገለጽ መሳቂያ የሚሆንበትን ዕውቀት አልሆን ሲላቸው መፍትሄውን ሕዝብን በመናቅ የሚሰሩ የነዚህ እናቶች ልጆች እንዲህ አሉ። ደሞ ለዚህ ሕዝብ ድንቄም አሉ። ሳይክሏ መጓዟን ቀጥላለች። እንዳዘነበለች ወደ ጎን እንደተኛች የምትጓዝበትን የጎማ አካል በአንድ በኩል እየጨረሰች እየፈጨች ተኝታ እየተጓዘች ነው። አሁን የብስክሌት ሹፌር ፔዳሉን በአንድ ጎኑ ረግጦ አንዱን ከፍ አድርጎ እንደያዘ እየተጓዘ ነው። ነጋዴዎቹም ሸቀጦቻቸውን አወጡ። ግን ጩኸት የሕዝቤን ቀንበር አከበዱት። ነገስታቱ የከመሩበት ሸክም ላይ ሸክም ጨመሩበት። የበላዮቻቸውን ቂም ለመወጣት ጭምር ይመስላል። ሁለቱም ተባበሩበት። ሕዝቡ መኖር ጀግንነት ነው አለ ስለከበደው ኑሮና ስርዓት። በብስክሌት መጋለብ ሕግ አንዱን ፔዳል ሲረግጡ አንዱን እየለቀቁ አንዱን ሲለቁ ሌላውን እየረገጡ መጓዝ ግድ ነው። በፔዳል ዲሞክራሲ ጽንሰ ሐሳብም መንግስት በተማረውና ባልተማረው በተቃዋሚውና በራሱ በሕዝብና በመንግስት ያሉት ግራና ቀኝ ፔዳሎች በእኩልነት በፍትህ ካልተዳኙ ፍጻሜው ከሚዛን መዛባት የተነሳ ውድቀት ይሆናል። አንድ ሕዝብ ለምን ተራበ፣ ለምን ኑሮ ተወደደበት የሚል ጥያቄ ከተነሳ ምላሹ ቀላል ነው። ያቺ ሀገር ሰላም የላትም የሚል። ያቺ ሀገር ስለምን ሰላም አጣች ከተባለ ያቺ ሀገር እውነተኛ ፍትህ የላትም ማለት ነው። አንድ ሕዝብ ከዕዳ ይልቅ ፍትህ ይፈልጋል ከመንግስቱ። ፍትህ ያላት ሀገር ተርባ አታውቅም፣ አትራብምም። ጀስትስ ፒስ ብሬድ ነውና ነገሩ። ያልተጠና ስራ ህዝብ ውስጥ መስራት ህዝብን ከህዝብ ያጋጫል። ጥቂት ነጋዴን ለመበቀል ነጋዴን የሚጎዳ ኢፍትሃዊነት ያለው መንገድ መጓዝ ህዝብን ከህዝብ ጋር የማሳከር አሜን ያለውን ሰላሙን ከመበጥበጥ በቀር ለሀገሪቷ ምንም አልበጃትም። ወደ ህዝብ ተኝቶ የነበረው ፍትሃዊነት ነጋዴውን አስቆጣው። ወደ ነጋዴው የተኛው ህዝቤን የበደለው ፍትሃዊነት ደግሞ ህዝቡን በጸጥታ ጨረሰው። ምክንያቱም ሳይክሏ ሚዛኗን አልጠበቀችም። አንድም ከሾፌሯ ስንፍና፣ አንድም ከመንገዷ ጉስቁልና። በብስክሌት መጋለብ ህግ አንዱን ፔዳል ብቻ ይዞ መቆየት የሳይክሏን ፍጥነት ይቀንሰዋል፣ እንዲሁም ከመሄድ ትታቀባለች። አንዱን ፔዳል መርገጥ ያኛውን ወይም ሌላውን ፔዳል መጉዳት አይደለም፣ ብስክሌቷን በመለዋ መያዝ እንጂ። ህዝብን የተጫነ ነጋዴን የጠቀመ፣ ነጋዴን የጎዳ ህዝብን የተጫነ ተቃዋሚን የጎዳ የመሰለ መንግስትን የወገነ ህግ፣ ገበሬውን የጠቀመ ህዝቡ ያስለቀሰ አካሄድ ጠቀምኩ ያለውንም አይጠቅምም፣ ቢጎዳውም አይጠቅምም። ያለ ምሁራን ገበሬን ትራስ ያደረገ ስርዓት እድሜ የለውም። ምናልባት እድሜው ለራስ እድሜ ማርዘሚያ ካልሆነ በቀር የሳይክሏን አንድ ጎን ረግጦ በሰላም ከሳይክሏ መውረድ አይቻልህም። የብስክሌት ግልቢያ ህግ ነው። ብስክሌት ሲወድቅም ሲቆምም ወደ ጎን ዘንበል ብሎ ነው። ሀገሪቷ ወደ የትኛው አቅጣጫ እንዳዘነበለች መረዳት የመንግስት ግዴታ ነው። መሪው በእጁ ነውና ብስክሌት ሲነዱ መሪ እያዩ አይደለም። የብስክሌት መሪ የሚታየው መጋለብ ከመጀመር በፊት ነው። ይህ መሪ አንድ ንጉስ ለሚገዛት ሀገር ይበጃታል ብሎ የሚያስበውን እና በፓርላማ የሚያወጣውን ወይም ያወጣውን ህገ መንግስት ነው። የብስክሌቱን መሪ ጨብጠን መንገድ ከመጀመራችን በፊት ግራ ቀኙን እንደምናየው ሁሉ ለህዝባችን ለሀገራችን ይበጃል ተብሎ የሚወጣ ህግም በየጎዳናው ከመጠጋጋቱ በፊት ሊመረመር ይገባል። ይህ መሪ መመሪያ ደንብ ነው። ህግ ፖሊሲ የት ድረስ ይወስደኛል ተብሎ ህዝቡን የሚያስተዳድርበት ህግ በየዕለቱ የሚለዋወጥ ገዢ በጎዳና ላይ ብስክሌት እየጋለበ መሪውን እንደሚያይ ሰነፍ ጋላቢ ነው። በተበላሸ ቁጥር ወርዶ ሲጠግን ጊዜና ተፎካካሪዎቹ ቀድመውት ያልፋሉ። ሳይክሏ የት ደርሳለች? ጋላቢዎቹስ የት ድረስ አምጥተናታል ይሉናል። የተነሱት ትንሽ በረሃማነት ካለው ስፍራ ላይ ነበረ። ለ20 ምናምን ዓመታት ያህል በአንድ ሾፌር እየተጋለበች አሁንም ያግልቢያ ስሙንና መልኩን ቀይሮ እንደቀጠለ የቱ ጋር ነች ሳይክሏ? ሾፌሩ የት ነኝ ትላለህ? ተሳፋሪዎቹ ከደረስንበት ይልቅ የተነሳንበት ይሻለናል። እንደውም አሁን ያለንበት ቦታ እጅጉን ወበቅ ነው። ለጉሮሯችን መልካም ውሃ ለሰውነታችንም እህል በደረስንበት የለም።
መንገዳችንን አናውቀውም እየሄድን ነው ትሉናላችሁ እንጂ እኛን የሚሰማን የቆምን ያህል ነው። ለዚህ በዚህ መሆን መልካም ስላልሆነ ወደ ተነሳንበት መልሱን ይላሉ ተሳፋሪዎቹ። ከደረስን ከበረሃው ከወጣን ለምለሙ ስለምን በደረስንበት ስፍራ አልታየም? ጀርባችን ስለምን ወበቀን? በዋርካ ስር አሳርፋችሁን ከሆነ ግንባርና ጀርባችንን ስለምን አላበን? እኛ እኮ ከንዳዱ የተነሳ ደክሞናል። እህል ከማጣታችን የተነሳ እኮ ጠውልገናል። የደረስንበት ስፍራ የሰጠን መልክና እናንተ የምትሉን ውበታችን ለየቅል ነው። እኛ የትም አልደረስንም። እንደ ዜሮ መስራት የትም ብንቆም እዚያው ክብ ውስጥ ነን። የትም ስንቆም የትም ብታስቀምጡንም እዚያው እሰርክሉ ስር ነን። ብስክሌቷ ሚዛን ያስፈልጋታል። ወደ የትም እማይተኛ እውነተኛ ሚዛን፣ እውነተኛ አይኖች ያሉት እውነተኛ ሾፌር። ብስክሌቷ ግን አሁንም እየተጓዘች ነው። የምትሄድበትን ባታውቀውም የት እንደደረሰች ባናውቅም ወደ ጎን ተዘልሳ እየተጓዘች ነው። ተንጋዳ ግማሽ የጎማዋን ገላ እየገለጠችና እየጋጠች ከነመዳሪያዋ ወይም የሕዝቧ አንጀት ለዓለምና ለአደባባይ እስኪገለጥ ድረስ መንገድ ላይ ናት። በጎኗ እየተደነቃቀፈች የፔዳል ዲሞክራሲ ጎዳና ተሳክቶላት ቂቂቂ ሚዛናዊ መንገደኛነቷን እስክትጀምር ድረስ